እሺ አሁን ውሸቶቹ ምን አመጣው? እሺ እዚህ ጋር ለእነሱ ለሄርሜላ ስለማልፈልገው ነው እንጂ የራሴ ማረጋግጦኝ አይደለም ምናምን አልሻት። ስለዚህ አሁን አንቺ እሷን ለማናደድ እሷን ለመበቀል ነው ይህንን ነገር እያደረግሽ ያለሽ ወይም የምር ፈልገሽ ነው? እንደዚህ እንድትረዳ አልፈልግም። ነው አይደለም? እንደዛ ትክክለኛውን ነገር ንገሪኛ። ለእኔ ታዲያ እኮ ላስረዳ እኮ ነው እኮ እኔን ፈልገሽ ነው በትክክል እሷን ለማናደድ ፈልገሽ ነው? ጸብሽ ከማን ጋር ነው? ከእሷ ጋር ነው ከኔ ጋር ነው? ይኸውልህ እኔ እሷን የማናደድ አመልና አባዜ ቢኖርብኝ ኖሮ ማለት ነው ድሮ ነገሮችን ጨራርሻ አሳያት ነበረ። ግን በቃ አሁን ያንን ነገር ማድረግ አልፈልግም። ገባ? እኔ ካሁን በኋላ ህይወቴ ማስተካከል እና ከልጅ አባት ጋር መኖር ስለምፈልግ ነው። ሲቀጥል ደግሞ ልጄም እያደገ ነው። በኋላ የሚጠይቀኝን ጥያቄ መመለስ አልችልም። ገና ከአሁኑ ደግሞ አክቲቭ ነው። በአንተ ነው የወጣው መሰለኝ መልክ በአንተ። ቆይ ግን አንተን ያላሳዝንህን ሁሉን ነገር ወስደህ ትችላለህ። መልክ በአንተ፣ የፊት እንትኑ በአንተ፣ እንደገና እንዳንተ ሆኖ አክቲቭ ነው እንኳንም ቢሆን እንኳንም እና ታዲያ አሁን ይሄ ልጅ አሁን ነገ አድጎ ቢጠይቀኝ ጥያቄውን ይችላለሁ አልችለውም? የኔ ጥያቄ ሳይመለስ ነው እንዴ ለሱ የምመልስለት? አልመልስም። የኔ ራሴ ጥያቄ ራሱ እኮ እሱን እኮ አሁን አብረን እንመልሰዋለን። ምንም ችግር በእናትህ እውነት ቀለል አድርገው። ምንም ይሄ ቀላል ነገር ነው። ጥያቄ ምናምን ትላለች እንዴ? እስኪ ወንድ ልጅ ጠይቀኝ እንዴ? ራሴን ጥያቄ አልመለስኩም። አሁን አንድ ፍርዬ ልጅ እንደዚህ